አንተ፣ አንቺ፣ እኔ በእጃችን የያዝነው ስልክ፣ የተቀመጥንበት ወንበር ሳይቀር አንድ የሚያደርገን ምን እንደሆነ ታውቃላችሁ? አንድ የሚያደርገን ነገር ሁላችንም ቁስ አካል መሆናችን ነው። ታዲያ ቁስ አካል ምንድን ነው? መልሱን በዚህ ቪዲዮ የምንመልስ ስለሆነ ይህንን ቪዲዮ ላይክ እና ሰብስክራይብ በማድረግ ወደ ቪዲዮ እንሄድ። ቁስ አካል ምንድን ነው? What is matter? ቁስ አካል ማለት ማንኛውም ክብደት ያለውና ቦታ ሊይዝ የሚችል ነገር ሁሉ ቁስ አካል ይባላል። ለምሳሌ ወንበር፣ ደብተር፣ ውሃ፣ ድንጋይ እኛ ሳንቀር ቁስ አካል ነን። ታዲያ ቁስ አካል ማለት ማንኛውም የተወሰነ ቦታን ሊይዝልን የሚችል ነገርና የራሱ የሆነ ትልቅም ሆነ ትንሽ ክብደት ያለው ነገር ቁስ አካል ይባላል። ታዲያ በዓለማችን ላይ እጅግ በጣም የቁስ አካል አይነቶች አሉ። ነገር ግን የሳይንሱ ዓለም በዋነኝነት ለሶስት ይከፍላቸዋል። እነዚህንም ስቴት ኦፍ ማተር ብሎ ይጠራቸዋል። ስለዚህ እነዚህ ስቴት ኦፍ ማተር እነማን ናቸው? የመጀመሪያው ሶሊድ ወይም ጠጣር ይባላል። ጠጣር የራሱ የሆነ ቅርጽ ያለውና ቦታ የሚይዝ ወይ ደግሞ ይዘት ያለው የቁስ አካል አይነት ነው። ለምሳሌ እንደ እንጨት፣ ድንጋይ፣ ብረት ወዘተ። ጠጣር የራሳቸው የሆነ ቅርጽ ያላቸው ሲሆን አራት ማዕዘንም ሶስት ማዕዘንም ወይ ደግሞ የተለየ ይሄ ነው የማይባል ቅርጽ ሊኖራቸው ሲችል የሆነ ቦታንም ይሸፍናሉ። የሆነ ቦታ ይዘው ይቀመጣሉ። እነዚህ ጠጣር ወይም ሶሊድ ይባላሉ። ሁለተኛው ሊኩዊድ ወይም ፈሳሽ ነው። ፈሳሽ የራሱ የሆነ ቅርጽ የሌለው ነገር ግን ቦታ ወይም ይዘት ያለው የቁስ አካል አይነት ነው። ለዚህ ምሳሌ የሚሆነን ውሃ፣ ዘይት፣ የፈሳሽ ሳሙና የመሳሰሉት ናቸው። እነዚህ እንደምንመለከታቸው የራሳቸው የሆነ ቅርጽ ሳይኖራቸው ነገር ግን እነሱን የሚይዘው አካል ወይ ደግሞ ተሸካሚው አካል በሱ ቅርጽ መሰረት የሚያደርጉ ናቸው። ለምሳሌ ሰፊ ብርጭቆ ውስጥ ከተቀመጠ የሰፊ ብርጭቆውን ቅርጽ የሚይዝ ሲሆን ዝርግ ሳህን ላይ ካስቀመጥነው ደግሞ የዝርግ ሳህኑን ቅርጽ ይይዛል። የራሱ ቅርጽ ባይኖረውም የተሸካሚውን ቅርጽ ይይዛል። ነገር ግን የራሱ የሆነ ይዘት አለው። የተወሰነ ቦታን ይይዛል፣ ይሸፍናል ማለት ነው። እነዚህን ሊኩዊድ እንላቸዋለን። የመጨረሻው ባይሆንም ሶስተኛው ጋዝ ይባላል። ጋዝ የራሱ የሆነ ቅርጽም ሆነ ቦታ ይዘት የሌለው የቁስ አካል አይነት ነው። ለዚህ ምሳሌ አየርን እንወስዳለን። አየር ቅርጽ እንደሌለው እናውቃለን። ነገር ግን አየር የእውነት ቮሊዩም የለውም ወይ ደግሞ ይዘት የለውም። አየር ተጨባጭ ይዘት የለውም። አየርን በፊኛ ውስጥ ብንነፋው አየሩ የፊኛውን ቅርጽ ይሞላዋል። አየሩ ከፊኛ ውስጥ ሲወጣ ግን አንድ ክፍል ካለ ክፍሉን ሊሞላው ይችላል። ስለዚህ ይህ ነው የሚባል የይዘት መጠን ስለሌለው ያኔ ቮሊዩም የለውም እንላለን። ስለዚህ አየር ሁለቱንም ቅርጽም ይዘትም የለውም ይባላል ማለት ነው። ስለዚህ ሶስቱ የስቴት ኦፍ ማተር የምንላቸው እነዚህ ናቸው። በቀጣይ የምንመለከተው የቁስ አካል ባህሪ ነው ወይ ደግሞ ፕሮፐርቲስ ኦፍ ማተር። ቁስ አካል ልንመለከታቸው ወይንም ልንለካቸው የምንችላቸው ባህሪያቶች አላቸው። እነዚህን የቁስ አካል ባህሪያቶች በሁለት እንከፍላቸዋለን። የመጀመሪያው ፊዚካል ፕሮፐርቲ፣ ሌላኛው ደግሞ ኬሚካል ፕሮፐርቲ ናቸው። ፊዚካል ፕሮፐርቲ ምንድን ነው? ፊዚካል ፕሮፐርቲ ልክ እንደ ከለር፣ እንደ ቀለሙ፣ እንደ ቅርጹ፣ እንደ መጠኑ እና እንደ ክብደቱ አይነት ያሉ የአንድ ቁስ ባህሪያቶች ናቸው። እነዚህ ባህሪያቶች በአይናችን የምናያቸው ወይ ደግሞ በቀላሉ ለክተን ልንረዳቸው የምንችላቸው የአንድ ቁስ ባህሪያቶች ናቸው። ለምሳሌ አንድ መጽሐፍ ቢኖር ያ መጽሐፍ ቀይ ይሁን ጥቁር ወይ ደግሞ ነጭ በአይናችን አይተን እናውቀዋለን። ሌላኛው ደግሞ ክብደቱን በቀላሉ ለክተን
እናውቀዋለን። ቅርጹንም ቢሆን እንዲሁ አይተን እንረዳዋለን። እነዚህ ባህሪያቶች የአንድ ቁስ ፊዚካል ፕሮፐርቲ ወይ ደግሞ አካላዊ ባህሪያቶቹ ናቸው። ሁለተኛው ኬሚካል ፕሮፐርቲ ነው። ኬሚካል ፕሮፐርቲ እንግዲህ ከመጀመሪያው ትንሽ ለየት ይላል። ይሄኛው አንድ ንጥረ ነገር ከሌላ ንጥረ ነገር ጋር እንዴት ሪአክት ያደርጋል የሚለው ባህሪ የሚያይልን ነው። አንድ ንጥረ ነገር ከሌላ ንጥረ ነገር ጋር በምን አይነት ሁኔታ በኬሚካላዊ ምላሽ ይሰጣል የሚለውን የሚያጠናልን ደግሞ ይህ ደግሞ ኬሚካል ፕሮፐርቲ ነው። ለምሳሌ ብረት ከውሃ ጋር ሲገናኝ ዝገትን ይፈጥራል። ስለዚህ የብረት ንጥረ ነገር ከውሃ ንጥረ ነገር ሲገናኙ የሚያደርገውን የባህሪ ለውጥ ያንን ኬሚካል ቼንጅ ወይ ደግሞ ኬሚካላዊ ምላሽ እንለዋለን ማለት ነው። እሺ ፊዚካል ፕሮፐርቲን እና ኬሚካል ፕሮፐርቲን ካየን አይቀር ፊዚካል ቼንጅ እና ኬሚካል ቼንጅ ደግሞ ምንድነው የሚለውን እንመልከት። ፊዚካል ቼንጅ ማለት አካላዊ ለውጥ ሲሆን ይህ ለውጥ በቁስ አካል ላይ የሚከሰት አካላዊ ለውጥ ነገር ግን ምንም አይነት አዲስ ነገር የማይፈጠርበት የለውጥ አይነት ነው። ለምሳሌ የእንጨት መሰባበር፣ የወረቀት መጨማደድ፣ የወረቀት መቀዳደድ ልንወስድ እንችላለን። በዚህ ጊዜ እንጨት ቢፈለጥ ቢቆረጥ እንጨት እንጨትነቱን አይለቅም። ወረቀትን ቢቀደድ ቢጨማደድ ወረቀት ማንነቱን አያጣም ማለት ነው። ያንን ለውጥ ፊዚካል ቼንጅ እንለዋለን ወይ ደግሞ አካላዊ ለውጥ ነው እንለዋለን። አካላዊ ለውጥ በቅርጽ በመጠን ሊለያይ ይችላል እንጂ አዲስ ነገር የሚፈጠር ነገር አይኖርም ማለት ነው። ሌላው ኬሚካል ቼንጅ። ኬሚካል ቼንጅ ደግሞ ኬሚካላዊ ለውጥ ነው። ኬሚካላዊ ለውጥ አንድ ቁስ ራሱን ሙሉ ለሙሉ ይለውጥና ወደ ሌላ አዲስ ነገር ይቀይራል። ይህ ኬሚካላዊ ለውጥ ነው። ለምሳሌ አንድ ወረቀት ከእሳት ጋር ቢገናኝ ይነድና አመድ ይሆናል። መጀመሪያ ላይ የነበረው ወረቀት እና መጨረሻ ላይ የምናገኘው አመድ በምንም አይነት መልኩ አንድ አይደሉም። ስለዚህ ኬሚካል ቼንጅ በሚኖርበት ጊዜ አንድ ቁስ አካል ወደ ሌላ ቁስ አካል አዲስ ነገር ይፈጠራል፣ ለውጥ ይኖራል ማለት ነው። የእንጨትን መቃጠል እንዲሁ መመልከት እንችላለን። የከሰልን መንደድ መመልከት እንችላለን። ሁል ጊዜ አዲስ ነገር ይፈጠራል። ስለዚህ ቁስ አካሎች ሊያመጣቸው ያላቸው ባህሪያቶች እና ሊያመጣቸው የሚችላቸው ለውጦች ይህንን ይመስላሉ። ስለዚህ ቁስ አካል ወይ ደግሞ ማተር በአካባቢያችን ሁሉ እንደሚገኝና ቁስ አካል ሶሊድ፣ ሊኩዊድ፣ ጋዝ ብለን በዋነኝነት ለሶስት እንደከፈልን ተመልክተናል። ነገር ግን ቁስ አካል ከምንድን ነው የተሰራው ወይ ደግሞ ከምንድን ነው የተመሰረተው የተገነባው? ይህንን በቀጣይ ቪዲዮ የምንመልስ ስለሆነ ይህ ቪዲዮ እስካሁን ድረስ ተመችቷችሁ ካያችሁ ይህ ቪዲዮ እንደተመቻችሁ እርግጠኛ ነኝ። ስለዚህ ላይክ፣ ሰብስክራይብ እያደረጋችሁ የቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።